ሀኒቾና ወይዘሮ ሜላት ዛሬ ደስ በሚል ነገር መጥተዋል። ወይዘሮ ሜላት ሀኒቾ እውነቱን ስትነግራቸው እናም እያንዳንዱ ነገር እውነት እንዳለ ሲረዱ ሀኒቾ ልጃቸው መሆናቸው አምነው ተቀበሉ። ነገር ግን ወይዘሮ ባዩሽና እርግቤ ያደረጉት ነገር ወይዘሮ ሜላትን ከልባቸው አሳዝኗቸዋል። እናም የከፋ ሁኔታ እንደሚያደርሱም ለራሳቸው ተናገሩ። እናም ስንት ህዝብ ነው ገንዘብ ወዳድነታቸው እያጋነኑ ያለ ልጃቸው ናቸው እያሉ የበሉት። በዚህ አይነት እኔማ በዝምታ አላልፋቸውም። እርግብንና ወይዘሮ ባዩሽን ለህግ አቀርባለሁ በማለትም ለሀና ሲነግሯት ሀናም እኔ እውነታውን ስትጠይቁኝ ነው የነገርኳቸው። ይህ ፎቶ የኔ ነው። እናም አባቴ ህመምተኛ ነው እንደነገርኩት ሲወጣ ተከታትለው ፎቶዬንና የአንገቴን ሀብል በመውሰድ ነው እርግብ እዚህ ቤት ገብታ እኔን ስታስፈራራኝ ነበረ። እናም ሌባ ናት እያለች ለእናንተ የምትናገረው። ስለዚህ እርግብና ወይዘሮ ባዩሽ ተመካክረው ገንዘባቸውን ለመብላት የመጡ ሰዎች ናቸው አለቻቸው። አቶ ኖላዊ አብዛኞቻችን ግን ታመው ነው እና ሀና ለእናቷ ሳትናገር የሄደችው እያልን ነበር። ነገር ግን ሀና ሩጣ የሄደችው ጆሮ ደውሎላት አባቷን ሕክምና የምታስጀምርበት ገንዘብ ስላገኘ ሰላምም ስለሰጠችው እንዲሁም ደግሞ ተምቹ የሰጠውን አድርጎ ለሀና ለማስረከብ ነበረ። እናም እዛ ሂዳ አባቷን ሕክምና ለማስጀመር ሲነግራትም ከየት አመጣ የሚለው ጥያቄ መጣበት። እሱም ደግሞ ብዙ ሰዎች ያንቺን አባት መታመማቸውን ሲነግራቸው ለአንቺ እርዳታ ያበረከቱ ናቸው በማለትም ነገራት። አሁን ምናሴና ሰላም ደግሞ በደስታ ሀኒቾን ተቀበሏት። እህታቸው መሆኗን ሲረዱ ይበልጥ እድለኝነት ተሰማቸው። በፊት ግን ይህ ሁሉ ስቃይ ያረፈባት ሀኒቾ ወይዘሮ ሜላት እባክሽን ልጄ ይቅርታ አድርግልኝ፣ እኔ እኮ እንደዚህ ነገሩ የተሳሰረ አልመሰለኝም ነበር። ሲቀጥል ቅርቤ እንዳለሽ እየተሰማኝ ነበረ። እናም አንቺ ላይ ልጨክን ስለማልችል የማልጨክነው ለካ እትብቴ የተቆረጥሽበት አንቺ ልጄ ስለሆንሽ ነው በማለትም እንባቸውን እየየ ብለው አነቡ። ሀና እኔ ምንም ቢል ምንም በቃ እትዬ እናቴ ብትሆኑም ግን ደግሞ አባቴን መተው አልችልም አለቻቸው። እርሳቸውም ምንም ችግር የለውም ልጅ፣ አባትሽንም ከዚህ በኋላ ምንም ችግር አይግባሽ፣ አሳክሜ እቤታችን አብረን እንኖራለን አለች። አይ እኔ አባዬ እንደዛ እሺ የሚል እሺ አይልም፣ አባቴን እኔ ነኝ የማሳክመው አለች። ይኸውልሽ ያንቺ አባት ያንቺን አባት ልነጥቅ ሳይሆን አንቺ ልጄ ነሽ፣ እናት ልሆን እንጂ አባት ልሆን አላልኩም። ስለዚህ እመኚ ልጄ በማለት ሀናን አሳመኗት ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር ፈጣሪ ይመስገን ሁሉ ነገር ሰላም ነው። ሰላማችሁ እያላችሁበት ይብዛልኝ እያልኩኝ ዛሬ በኖላዊ አሁንም ድጋሚ መጥቻለሁ። እንግዲህ ኖላዊ ወይም ደግሞ ሀኒቾ በአዲስ ነገር መጥተዋል ማለት ነው። ሀኒቾ እንግዲህ ከእናቷ ጋር በእጅጉ ደስ በሚል ሁኔታ ተዋውቃለች። እናም ሲቀጥል እንግዲህ የእርግብና የወይዘሮ ባዩሽ የመጥፎ ሴራ ጥንሰሳቸው ከሸፈባቸው። እጅግ በጣም ደስ በሚል ሁኔታ ወይዘሮ ሜላትና ሀኒቾ እውነቱን በመነጋገር ፈተውታል። በጣም ደስ ብሎናል ሁላችንም ማለት ነው። ሀኒቾ ፎቶውን አይታ ይሄ እኮ የኔ ፎቶ ነው በምትልበት ሰዓት ስልክ ተደውሎላት ከቤት ወጣ ፎቶውን ጥላ ሂዳ ነበረ። ነገር ግን የሄደችው የብዙዎቻችን ግምት አባቷ ታሞባት በድንጋጤ ሆስፒታል ገቡ እያልን ነበር። ነገር ግን ሀኒቾ የሄደችው አባቴ ምን ሆነ ያለችውም ጆሮ ደወሎ ያንን ከሁለት ሰዎች ከሰላምና ከተምቹ የተቀበለውን ብር ለሀና ለማስረከብ ስለፈለገ ነበረ። ሀና ያንን ብር ስትቀበለው ሲሰጣትም ስርቆት መስሏት በጣም ተርበተበተች። ቃል ገብተህልኝ አልነበረም ወይ ደግሞ ለእኔ አባት መታከሚያ ስትል ሰው ኪስ ገብተህ ያመጣውን ብር አልፈልግም ብላ እየያለች ማለት ነው ያለች ሀኒቾ። እሱም እኔ እመኝኝ ሀንዬ እመቤቴን ሰርቄ አይደለም፣ እናም የሰራሁትና ሲቀጥል ደግሞ 70,000 ብር ራሴ ሰርቻለሁ። ሌላው ደግሞ 70,000 ብሩ ሌላ ሰው ነው ያመጣው፣ ሌላኛውን ደግሞ ሌላ ሰው ነው ያመጣውት አንቺን የሚረዳ በማለትም አንቺ ሳታውቂ ብዙ ለአንቺ የሚያስቡልሽ ብዙ ሰዎች አሉ ብሎ አሳመናት። ከዛም እሺ ብላ
ብትቀበልም ግን ደግሞ ጥያቄ ፈጥሮባታል። ተመልሳ የጀመረችውን ከወይዘሮ ሜላት ጋር ስለ ፎቶ ማውራት ጀመረች። ወይዘሮ ሜላትም ጨርሽልኝ ሲሏትም እሷም ቀጠለች። ይህ ፎቶ የኔ ነው፣ በዛ ላይ ደግሞ ሀብሌ ተሰርቋል። እርግብ ሀብሌን ወስዳብኛለች ስጭኝም ስላት ይህ ሀብል ለእኔ ጠቃሚ ነው፣ ላንቺ ግን ምንም አይሰራልሽም ስላትም በፍጹም ላንቺ የሚጠቅምሽ ለእኔም ሊጠቅመኝ ይችላል በማለትም መለሰችላት። እርግብ ብቻዬን ስታሰቃየኝ ትውላለች። እናም በስተ መጨረሻ ይባስ ብሎ ደግሞ እቤት ያስቀመጥናቸው ፎቶዎች ከመጽሐፉ ውስጥ ጠፍተዋል። አባዬም አሁን እየተጨናነቀ ይገኛል። እንደዛ ብላ ለወይዘሮ ሜላት ነገረቻቸው ማለት ነው። ወይዘሮ ሜላትም ምን አሏት? አዎ በተደጋጋሚ አንቺ ስትወጪ ስትላቸው ተጠራጠሩ። እና ሀብሉን ለምንድን ነው አሏት። አላቅም፣ ለአንቺ ቢጠቅምሽ ለእኔ ይጠቅመኛል አለች። እኔ ደግሞ ሀብሉን ቤተሰቦቼን ፈልጌ ላገኝበት ሳይሆን የእድሌ ምልክት ነው ሀብሉ በማለት ነገረቻቸው። ወይዘሮ ሜላት ያመኑትን የሰሙትን ማመን አቃታቸው። ቀጥታ እርግብን ይዘው ሄደው ሲጥ አድርገው ሲይዟትም እርግብ ተቅለበለበች። በማግስቱም ጠዋት ሳትታይ ጥላ ጠፋች። ወይዘሮ ባዩሽ በቃ አለቀልን፣ እንግዲህ ከዚህ መጥፋት አለብን፣ እንዳታስነቂ ብዬሽ ያልነበር እንዴ በማለትም እርግብ ላይ መጮህ ጀመረች። ባዩሽ እኔ እንዴት እንደነቃች ባላቅም መታ አነቀችኝ ብላ እርግብም ለእርሳቸው ተናገረች። አሁን የሀና አባት እያሳሰባቸው የነበረ ህመማቸው ብቻ ሳይሆን ሀናን ለብቻዋ ጥዬ አልሄድም እሞታለሁ የሚል ሀሳብ ነበራቸው። ሀና ከቤተሰቦቿ ጋር ስትገናኝላቸው በእጅጉ በደስታ ፈነደቁ። ግን አንድ ልባቸው ደግሞ ፈራ። ልጄ እኮ ግን ቤተሰቦቿን ካገኘች ልትርቀኝና እንዲሁም ፍቅሯ ሊቀንስብኝ ይችላል የሚልም ሀሳብ አደረባቸው። ነገር ግን አባዬ እኔ ቤተሰቦቼን ባገኝም አንተ እናትም አባትም እህትም ወንድምም ሆነክ ያሳደገኝ ብቸኛ አባቴ ነክ። ማንም ሰው ቢመጣ እንዳንተ ሊሆንልኝ አይችልም። እንዲሁም ደግሞ እንዳንተ ቦታና ፍቅር ልሰጠውም አልችልም። እባክህን አባዬ ተረዳኝ አለቻቸው። እርሳቸውም እሺ አሉ። ወይዘሮ ሜላት ውሳኔ ምንድን ነው? አሁን የሀናን እስከ አባቷ ቤታቸው አምጥቶ የሀናን አባት ማሳከምና መንከባከብ ነው። የሀናን አባት ሄደው አናገሩት። ልጅን በዚህ ስነ ምግባር አንጸህ ስላሳደግካት እጅግ ከምንም በላይ ሳላደንቅህና ሳላመሰግንህ አላልፍም። ልጄ እኮ ቀና ብላ የምታይ አይደለችም። እየተገፋች እየተሰቃየች ብዙ ነገር እየሆነች ግን ደግሞ በፍጹም ለነገሮች የማትቸኩል አስተዋይ ልጅ ናት። ምን ነው ካንተ ዘር ፈጣሪ ስለቀላቀለኝ ፈጣሪን እጅግ አድርጌ አመሰግነዋለሁ በማለትም አመሰገነቻቸው። እኔም የምፈልገው ይሄንን ነበር። ከመሞቴ በፊት ቢያንስ የኔ የምትለው ሰው እንዲኖራት ነበረ ምኞቴ። ግን ደግሞ እኔ እየፈለግኩ ነበረ አንቺን ፈጣሪ ባለው ሰዓት አንቺና ልጄ ስለተገናኛችሁልኝ እጅግ በጣም ደስ ብሎኛል። እኔ ወደ ሀገሬ መመለስ አለብኝ አሏቱ ኖላዊ። ወይዘሮ ሜላትን በፍጹም የትም ቦታ አትሄድም፣ አንተም ሀናም ከኔ ጋር ደስ በሚል ሁኔታ ትኖራላችሁ። የሚንከባከበንም ሰራተኛ እቀጥራለሁኝ። ሕክምናህንም እዚሁ ሁነህ ትቀጥላለህ። አንተ ለሀና ታስፈልጋታለህ እንጂ በፍጹም አንተ ወደ ሀገርህ አትመለስም በማለትም ጥያቄ አቀረቡላት።